በጣም ደግ የሆነው ቅዱስ ገብርኤል። ቅዱስ ገብርኤል ብዙ ጊዜ ላይ በዕለተ ቀኑ ምንም አይነት ሰው ስራ የማይሰራው ለምንድን ነው? ስለሚወደው በደንብ አድርጎ ምን ስለሚያደርገው ስለሚፈራው ነው። ልብስ ባጥብ ምን ይመጣብኛል ብሎ የሚገርማችሁ እነ ሚካኤል አይከፋቸው በቀናቸው እንዲህ ስናረግ እነ ሩፋኤል እነ ኡራኤል ምንም አይመስላቸው ደስ እንዳላችሁ ይላል። ኃይሉን በራት ታስቡ ኃይሉን በፍጹም ስጋዊ የሆነውን ነገር በእነዚህ ቅዱሳን መላእክት እንደ ሰንበት በሚከበርባቸው ዕለታት ላይ ደገኛ የሆነ መልካም ስራ እንድንሰራባቸው ያስፈልጋል። አስቡት ለ30ውን ቀን በሙሉ ስንደክም እንዴት አንድ ቀን ለነፍሳችን መኖር ይከብደን? በቃ ወር በገባ በ19 እንደ ሰንበት አክብሩት የቅዱስ ገብርኤልን በዓል ማለት እኮ ስጋዊ ነገር አታስራበትና ስለ ነፍስ የምትጨነቅበት ቀንቱ ንስሐ ከሆነ ግባበት ከምቆርብ ከሆነ ቁረብበት። መልካም ለማድረግ ይሄ ስድስቱን ህግጋተ ወንጌል ተረቢያ ብለተኛል ተጠምቻ ተጠተኛል የሚሉትን ለማድረግ ከሆነ ተጠቀምበት ያንን ቀን እንጂ ገብርኤል ነው ብለ እጅግርን አጣጥፈ ቁጭ በልኩ ያለ ማንም የለም። እየሰማችሁ ነው? መልካም የሆነ ስራ መስራት አለብን። አለበለዚያ ልክ ፍሬ እያፈራ ነገር ግን እሾህ እንደሚያንቀው ነው የምንሆነው። መልካም የሆኑ ፍሬዎች። ስለዚህ እግዚአብሔርን መፍራት ማለት የሆነ ነገር ያደርግብኛል ብሎ መሳቀቅ አይደለም።